በሶማሌ ክልላዊ መንግስት የሚገኙ በርካታ ወንዞች አሉ። ከነዚሁ ዋቢ ሸበሌ፣ እንደገናሌ፣ ዳዋ የተባሉ ትልልቆች ከአገር ውስጥ ወደ ውጭ የሚፈሱ ወንዞች ናቸው። ስለዚህ የአሳ ሀብት ምንጫቸው በእነዚህ ወንዞች ላይ የተመሰረተ ነው። ከዚህ በተጨማሪም በመስኖ ልማት የተቋቋሙ ግድቦች ስላሉ በእነዛ ግድቦች ላይም የማምረት ሂደት አለ። ስለዚህ አንዱ ይሄ የዋቢ ሸበሌ ወንዝ አንዱ ይሄ ነው። ከዚህ አሳ ለማምረት ነው አሁን ጥረት እየተደረገ ያለው። በርካታ ጥሩ ጅምሮች አሉ። ወጣቶች ተደራጅተው እያሰገሩ ናቸው። ነገር ግን ይሄ ማስገር የተወሰነ ክፍተት ያለባቸው አሉ። ከነዚህም ውስጥ የአሰጋገር ዘዴ አሳውን የመበለት የማዘጋጀትና ለገበያ ማውጣት ላይ የተወሰነ የቴክኒክ ክፍተት ስላለ ያንን በተመለከተ ነው የአቅም ግንባታ ለማድረግ ወደዚህ ስልጠና ያስፈልገው። እስካሁን በእርግጥ ባህል አይደለም አሳ መመገብ በዚህ አካባቢ። ነገር ግን አሁን በተደረጉት ባለፉት ዓመታት በተደረጉት ጥረቶች አሳ መመገብ ባህል እየዳበረ መጥቷል። አሁንም እንዳየነው በከተሞች አሳ መሸጫ ሆቴሎች ተከፍተዋል። ብዙ ተጠቃሚ ነው። ሆኖም ግን አሁንም አቅርቦቱን እና ስርጭቱን ለማሻሻል የበለጠ ጥረት ይፈልጋል። አሳ ወይም ፊሽ ጠቀሜታው ምንድነው? ለሰው ልጅ የሚሰጠው ጠቀሜታ በዝርዝር በዚህ በባነሩም ላይ እንደምታዩት ቀስ ብላችሁ ያዙትና በእናንተ ቋንቋ ትራንስሌት አድርጉት። ለምን ይጠቅማል ነው። እዚህ ጋር ፉድ ቫልዩ አለው። ፉድ ቫልዩ ሃይ ኢን ፕሮቲን፣ ቫይታሚን፣ ሚነራል ኤንድ ኦሜጋ 3 ፋቲ አሲድ አለው። ከዚህ ጋር ታይዞ ለሰው ልጅ ወይም ደግሞ ለህፃናት አእምሮ እድገት ከፍተኛ የሆነ ጠቀሜታ ይሰጣል ማለት ነው። ስሜ አቡበከር አሊ ይባላል። የአሳና ንብ እርባታ ኬስቲም ኮኦርዲኔተር ነኝ። ድሮ አሳም አይበላም ነበር ሶማሌ በብዛቱ አሳ ይሸታል ምናምን ያሉት። በገንዘቤ ብዙ አዌርነስ ክሪኤሽን ላይ ሰርተን አሁን ሰውን እየተጠቀመ ነው ያለው። ስፔሻሊ አሁን የጎዴ ከተማ ላይ ሰው አሳ ሲበላ ወይም አሳ ቤት ሲሄድ ደብቆ ነው የሚሄደው። አሁን ግን በህዝብ እየተሰበሰበ አብሮ ይበላሉ። ይሄን ስራ ስንጀምር ደግሞ አሳ እንደሌለ ወንዝ ላይ ያሰባሉ። ግን ስፔሻሊ ከዚህ በፊት እኛ የሰራን አሰስመንት ላይ ሰርተናል። ምን አይነት ስፒሺስ እንዳለ ምናምን ከዛም ስፒሺስ ወስደን ወደ ሀረማያ ዩኒቨርሲቲ ኒውትሪቲቭ ቫልዩ ለመመርመር ላይ ሙከርናል። አሁን ጥናቱ አላህ ካለ እንተነከራለን። በሶማሌ ክልል ጥሩ ስራ ነው የተሰራው ያለው።